ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው የሰበር ውሳኔ ዳሳችን ላይ የምንመለከተው የሰበር መዝገብ ቁጥር 242314 በሐምሌ 30 ቀን 2017 ዓ.ም የተሰጠ ውሳኔ ነው። ጉዳዩ የውርስ ሀብት ማጣራት የሚመለከት ሲሆን በሌላ ሰው ንብረት ወይም ይዞታ ላይ የተፈራ ቋሚ ንብረትን ወይም ቤትን የሚመለከት ነው። ሰበር በዚህ ውሳኔ በዋነኝነት የዳሰሰው የፍትሐ ብሔር ሕግ ቁጥር 1179 እና ይህን ድንጋጌ መሰረት በማድረግ በሰበር መዝገብ ቁጥር 22 4288 እና ሌሎች ተመሳሳይ መዝገቦች ሰበር ከዚህ በፊት የወሰናቸው ውሳኔዎች የተለያዩ በመሆኑ አንድ ወጥ የሆነ የሰበር ውሳኔ ለመስጠት በሰባት ዳኞች የታየ የሰበር ውሳኔ ነው። በዚህ ረገድ ሰበር የሰጠውን ትንታኔ ስንመለከት አንደኛ፣ ሰበር ከዚህ በፊት በፍትሐ ብሔር ሕግ ቁጥር 1179 ላይ የሰጣቸው የተለያዩ አስገዳጅነት ያላቸው ውሳኔዎች መኖራቸውን ዳሷል። እነዚህም ሀሌታ ውሃ ቤት የተሰራው በባለይዞታው ፈቃድ ወይም ሳይቃወም ከሆነ ባለይዞታው ቤቱን የሰራውን ሰው ማስለቀቅ እንደማይችልና የቤቱ ባለሀብት ቤቱን የሰራው ሰው እንደሚሆን፣ በባዶ መሬት ላይ የተሰራው ቤት የመሬት ይዞታ አለኝ የሚለው ወገን ቤቱን ከሰራው ሰዎች የተሻለ መብት ሊኖረው አይችልም ሲል በመዝገብ ቁጥር 30 101 22 428 24 11 73 24 03 22 105 125 ሲወስን በሌላ ሰው ይዞታ ላይ በሌላ ሰው ይዞታ ላይ ቤትን የገነባ ሰው በይዞታው ላይ መብት እንደማያገኝና ግንባታው የተከናወነው ያለ ተቃውሞ ከሆነ ለተገነባው ቤት ግምት ሊከፈል እንደሚችል የሚያስቀምጡ ናቸው። እነዚህ የሰበር መዝገብ ቁጥር 1787 14 22 42 88 33 499 ናቸው። ሐመሩሃ በሰበር መዝገብ ቁጥር 2253 63 ላይ የፍትሐ ብሔር ሕግ ቁጥር 1179 ለውርስ ጉዳይ ተፈጻሚነት አይሆንም። ይህ ድንጋጌ የሚሰራው በባለይዞታውና ይዞታውን ይዞ ቤት የገነባው ሰው መካከል የታወቀ ግንኙነት ባለበት ሁኔታ ብቻ ነው ሲል ወስኗል። መብቱ የሚፈጠረው ቤቱ ባረፈበት ቦታ ላይ ብቻ ነው። ይህንን የወሰነው ደግሞ የፌዴራል ሰበር ሰሚ ችሎት በሰበር መዝገብ ቁጥር 96628 ላይ ነው። ሁለተኛ፣ የፌዴራል ሕገ መንግስት አንቀጽ 40 ንዑስ አንቀጽ 1 2 3 እና 7ን አጣምረን ስንመለከት ዜጎች የመሬት ባለቤት መሆን እንደማይችሉ ነገር ግን መሬት ላይ የሚያፈሱትን ሀብት ባለቤት እንደሚሆኑ እና ይህ መብት መሸጥ መለወጥንና ማውረስን እንደሚጨምር ይገልጻል። ሶስተኛ፣ ዜጎች ከባለቤትነት በመለስ በመሬት ላይ የሚኖራቸው መብቶች ምንነት፣ አይነትና ስፋትና የፌዴራል ሕገ መንግስት እና የፍትሐ ብሔር ሕግ ግንኙነትን በተመለከተ ሰበር በሰጠው ትንታኔ የፍትሐ ብሔር ሕግ ቁጥር 1179 ንዑስ አንቀጽ 2 እና 1180 የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 እንዲሁም የፌዴሬሽን ምክር ቤት በስድስተኛ ፓርላማ ዘመን ሁለተኛ ዓመት ሁለተኛ መደበኛ ጉባኤ በሰኔ 28 ቀን 2015 ዓ.ም በመዝገብ ቁጥር 106 115 ውሳኔ መሰረት አንድ ሰው የመሬት ባለቤት አይሆንም ማለት ከዚህ መለስ ያለው መብት ጥበቃ አይደረግለትም የሚል ምክንያታዊ መደምደሚያ ላይ የሚያደርስ ባለመሆኑ እና ህገ መንግስቱ የመሬት ይዞታን ስርዓት ቀይሯል በሚል ቤት መገንባት በመሬት ላይ መብት ማስገኘት በሚያስችል ሁኔታ የፍትሐ ብሔር ድንጋጌዎችን መተርጎም ከህገ መንግስቱ ይዘትና መንፈስ ጋር እንደማይዛመድ መገንዘብ የሚቻል ነው። አራተኛ፣ ሰበር ዓለም አቀፍ ኢትዮጵያ አባል የሆነችባቸውን የሰብአዊ መብት ሰነዶችና ስምምነቶችን እነዚህም የአፍሪካ የሰብአዊ መብትና የህዝብ መብቶች ቻርተር አንቀጽ 14፣ ዓለም አቀፍ የሰብአዊ መብት ድንጋጌ አንቀጽ 17 እና የተባበሩት መንግስታት የኢኮኖሚ ማህበራዊና ባህል መብቶች ኮሚቴ ጠቅላላ አስተያየት ቁጥር 4 በሰጠው ትንታኔ የመሬት ይዞታ ስርዓት መለወጡ በህገ መንግስቱና በዓለም አቀፍ ስምምነቶች ለመብቱ የተሰጠውን ጥበቃ የሚያስቀር ስላልሆነ የመሬት ስርዓቱ መለወጡ ብቻ እንደመነሻ ተወስዶ የተሰጠው ውሳኔ እነዚህን ዓለም አቀፍ መስፈርቶች የሚያሟላ ካለመሆኑም በላይ በዚህ ምክንያት ብቻ በህግ የተሰጠውን ጥበቃ ቀሪ ሊያደርግ የሚችል አይደለም። አምስተኛ፣ አዋጅ ቁጥር 47 1967 የከተማ መሬት የህዝብ አድርጎ ከቆየ በኋላ በ1987 ዓ.ም የወጣው የኢፌዴሪ ሕገ መንግስት ይህንን የሚያጸና የፖሊሲ አቅጣጫ የተከተለ ስለሆነ ክርክር ሲነሳ ለክርክሩ እልባት ለመስጠት ህጎች የሚያስቀምጡትን መፍትሄ ማየት ግድ ይላል። በዚህ ረገድ ቦታን በሊዝ ስለመያዝ የወጣ አዋጅ ቁጥር 721 2004 አንቀጽ 24 ንዑስ አንቀጽ 1 መሰረት በመሬት ላይ ያለ የሚኖር መብት ባለቤትነትን ሳይጨምር በህግ እውቅና ያለው ጥበቃ የሚደረግለት የንብረት መብት መሆኑን ይገልጻል። ስድስተኛ፣ የፍትሐ ብሔር ሕግ ቁጥር 1178 እስከ 1180 ያሉትን ድንጋጌዎች የሚያሳዩት በሌላ ሰው መሬት ወይም ይዞታ ላይ የተገነባው ህንፃ ላይ ገንቢው ስለሚኖረው መብት ብቻ ይናገሩ ናቸው። በዚህ ረገድ ባለመሬቱ የተቃወመ የተገነባ ከሆነ ገንቢው በህንፃው ላይ መብት የማይኖረው ሲሆን ተቃውሞ ከሌለ ግን ገንቢው የህንፃው ባለቤት ስለሚሆን ባለመሬቱ ግምቱን በመክፈል ማስለቀቅ ይችላል። ከዚህ በዘለለ በመሬቱ ላይ መብት የሚፈጥሩ ድንጋጌዎች አይደሉም። ሰባተኛ፣ የህጉ ይዘት ፈቃድን የማያካትት ቢሆንም ነገር ግን በባለይዞታው ፈቃድ ህንፃ ስለመገንባት ውጤቱን በተመለከተ ሰበር በሰጠው ትንታኔ ሀሌታ ውሃ አውደ ጥበባዊ የህግ መዝገበ ቃላት ፈቃድ የሚለውን ቃል ሲተረጉመው ሙሉ በሙሉ በአንድ ግለሰብ አይምሮ የሚጠነሰስና በድርጊት የሚገለጽ እንደሆነ ሲያስቀምጥ በህጉ መሰረት መብት የሚፈጠረው ፈቃድ ማለትም ማድረግን ወይም መፈጸምን መሰረት በማድረግ
ማድረግ ሲሆን በተቃራኒው አለመቃወም ወይም አለማድረግን ወይም እርምጃ ለመውሰድን ወይም መታቀብን ወይም ኢንጃክሽንን መሰረት በማድረግ መብት መፍጠር ተገቢ አይደለም። ሐመሩሃ ከላይ ያለው እንዳለ ሆኖ አንድ ሰው በፈቃዱ የማይንቀሳቀስ ንብረት ላይ መብት ለመፍጠር በፍትሐብሔር ሕግ ቁጥር 1723 መሰረት ስምምነቱን ወይም ፈቃዱን የሚገልጸው ስለ ውል አጻጻፍ በፍትሐብሔር ሕጉ የተደነገገውን መከተል ስለሚያስፈልገው በጽሁፍ በሚደረግ ውል በውል አዋዋይ ፊት መሆን አለበት። በማይንቀሳቀስ ንብረት ላይ የሚደረግ ግብይት ወይም ስጦታም ቢሆንም በምን ስርዓት መደረግ እንዳለበት ሕጉ ያስቀመጠ በመሆኑ። 8ኛ የፍትሐብሔር ሕግ ቁጥር 1179 ንዑስ አንቀጽ 1 የተፈጻሚነት ወሰኑን በተመለከተ አንድ ሰው በሌላ ሰው ይዞታ ላይ ግንባታ ማካሄዱ ሲሆን የዚህ ውጤት የሚበየነው የተጠቀሰውን አንቀጽ ጨምሮ በፍትሐብሔር ሕግ ቁጥር 1178 እና ተከታዮቹ ድንጋጌዎች መሰረት ነው። 9ኛ በመጨረሻም ሰበር በሰጠው ማደማደሚያ በመሬት ላይ ግንባታ እንዲደረግ በባለ ይዞታው ተፈቅዷል በሚል ብቻ በመሬት ላይ አዲስ መብት መፍጠር ስርዓት እውቅና መስጠት ጸንቶ ያለውን የመሬት ይዞታ መብት ስርዓትን የሚያናጋ ይሆናል። በጥቅሉ የሰበር ውሳኔን ባጭሩ ለማስቀመጥ ያህል አንድ ሰው በሌላ ሰው ይዞታ ላይ ህንፃ በመገንባቱ ብቻ የመሬት ይዞታ መብት የሚያስገኝለት አይደለም ብሏል። እስከዛሬ ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ እያልኩ እየጋበዝኩኝ የዛሬውን ፕሮግራሚን በዚህ ቋጫለሁ። አመሰግናለሁ። ቻው።